ከሱ ጋር ተላምደን ዝምድናን ፈጥረን እያባበል ይሄ ስርዓት በወገናችን ላይ የሚደርሰውን ጥቃት በከፋ ደረጃ እንዳይፈጽም እየተለማመጠን እንቀጥላለን፣ እናባብላቸዋለን። የኛ የማንነት ጉዳይ በእነሱ ህገ መንግስት በእነሱ ባወጡት ህግና ደንብ በሪፈረንደም ይወሰንልናል። ማንነታችን ለቮቲንግ ይቀርባል፣ ቬት ይደረግበታል። አማራ ናችሁ አይደላችሁም የሚለውን በህዝበ ውሳኔ እናረጋግጥላችኋለን የሚለውን ሳይኮሎጂካል ኢንሰልት አይ ይሄንን ነውር አንቀበልም። የአማራ ህዝብ ጣፈንታ ከዚህ በኋላ በሌሎች ስሮታ የሚረጋገጥ ሳይሆን በራሱ በአማራ ህዝብ ተጋድሎ በአማራ ህዝብ ትግል የሚቃና ነው። ኢትዮጵያ ውስጥ በበጎ ፍቃድ በመተዛዘን የሚመጣ እኩልነት አይኖርም። አብሮነት ኢትዮጵያ ውስጥ አብሮ ለመኖር ዋስትና አልሆነም። መዋለድ ኢትዮጵያ ውስጥ አብሮ ለመኖር ዋስትና አልሆነም። ዝምድና አብሮ ለመኖር ዋስትና አልሆነም። ማህበራዊ ትስስር፣ በታሪክ መተሳሰር፣ የጋራ ያሳለፍናቸው የትናንት ትዝታዎቻችን፣ የጋራ ኮሌክቲቭ ሜሞሪዎቻችን እንደ ኢትዮጵያ ዲፋይን ያደረጉን እሴቶቻችን እኛን ከጥፋት ህዝባችንን ከጥፋት ሊታደጉት አልቻሉም። ሌሎች አዝነውና ራርተው ወይንም ደግሞ ፍትህና ርትህ አሸንፏቸው their concept of justice ለፍትህ ያላቸው ዕውቀት ለርትህ ያላቸው ዕውቀት አሸንፏቸው ለአማራዎች ራርተው በኢትዮጵያ ውስጥ አማራነት ልክ እንደሌላው እኩልነት የሚገባው ማንነት ሆኖ በህግ ጥበቃ እንዲያገኝ የሚያደርጉ ኃይሎች አልነበሩም። በጥቃት ውስጥ ሆኖ አማራው ላይ ይዛትበት ነበር። ለዚህ ነው የፕሪቶሪያ ጉባኤ ላይ አማራዎች ቪክቲሞች ናቸው፣ ተጋላጭ ነው፣ ህዝቡ ጦርነት ሰለባ ነው። ግን ለአማራ ፍትህ በዛ መድረክ ላይ ይሄ ህዝብ ጉዳት አስተናግዷል። ጦርነት በራሱ የሚያመጣው የሰው እልቂት አለ፣ ፍጅት አለ፣ ትራውማው አለ፣ ማህበራዊ ቀውሶ አለ፣ ስነ ልቦናዊ ቀውሶ አለ። ከዛ ውጪ የደረሰው ማቴሪያል ውድመት ቀላል አይደለም። ይሄ ህዝብም ፍትህ ይገባዋል። ዘላቂ ሰላም ኮምፕሬሄንሲቭ ነው፣ ሆሊስቲክ ነው። ለአማራው ሰላም ሳናመጣ፣ ለአፋሩ ሰላም ሳናመጣ፣ ለትግራዩ ሰላም ሳናመጣ የተሟላ ኢትዮጵያዊ ሰላም ልናረጋግጥ አንችልም የሚል መንግስት አልነበረም። ያንን ጦርነት ለሌላ የፖለቲካ ቁማር ጋምብሊንግ መጠቀም የፈለገ የኦህዴድ ስብስብ ነበር የነበረው። ስለዚህ በአማራውና በትግራይ ህዝብ መካከል የነበረውን ቢያንስ በትርክት ደረጃ ይነዛ የነበረውን መርዝ ለማድረቅ የሚያስችለውን እድል ኦህዴድ ለራሱ የፖለቲካዊ ቁማር መጠቀም ያደረገው እዛ ላይ ሆኖ ቀጣይ የሚወጋውን አማራን ያስብ ነበር። ለአማራ ፍትህ ይገባዋል። የወደሙ ተቋማቶቹ ይጠገኑለት። ትምህርት ቤቶች ወድመዋል፣ ጤና ተቋማት ወድመዋል። ልጆቹን ጥሎ እሸቴ ሞገስ ሀገርን አደራ ብለው ነው የተሰዉት ያለፉት። ይታገሱን ጥዬ ሲል ታስታውሳላችሁ። እሸቴ ሞገስ የእሸቴ ሞገስ የቀሩ ቤተሰቦቹ ላይ መከላከያ የሚባለው ነው ጦርነት ሊያውጅ የገባው። በኋላ ላይ ሳላይሽ ነው አይደል? ሳላይሽ በኋላ ላይ የቀሩ የእሸቴ ሞገስ ዘመዶች ላይ ጥቃት ሊሰነዝር ገባ መከላከያ። ከዛ ጥቃት ሳያገግም ማህበረሰባችን አማራው ከባድ ውሳኔ መወሰን ነበረበት። ባልተዘጋጀበት ጦርነት ድጋሚ የሌላ ጦርነት ሰለባ መሆን ነበረበት። የጦርነቱ ባለቤት የቅዱ ባለቤት አቅሙ አለን የሚሉ ኃይሎች ያላገገምን ማህበረሰብ ከአንድ ጦርነት ወጥቶ ፎይታና ሕክምና የሚገባው ማህበራዊ ፍትህ የሚገባው ማህበረሰብ ስነ ልቦናዊ ሕክምና የሚገባው ማህበረሰብ የወደመበትን እንዲጠግን ፎይታ ሊሰጠው የሚገባው የነበረ ማህበረሰብ እጅግ አውዳሚ የሆነ ሌላ ጦርነት ታዘዘበት፣ ታወጀበት፣ ተፈጸመ፣ ተግባራዊ የተደረገበት በሁሉም አቅጣጫ በሁሉም አካባቢ። በዚህ ሂደት ውስጥ አማራው መምረጥ ነበረበት። ከብልጽግና ጋር ራሳችንን አዛምደን አላይን አድርገን እንቀጥላለን ያሉ አሉ። የኛ ጥያቄ ተናጥላዊ ነው። የኛ ጥያቄ መላ አማራ በኢትዮጵያ ውስጥ የሚያጋጥመው አደጋ መከራፈት በደል አይደለም። እኛ የራሳችን ልዩ ጥያቄዎች ነው ያሉት። ስለዚህ በልዩነት ከብልጽግና ጋር ሆነን ህገ መንግስቱን ተጠቅመን ጥያቄዎቻችንን አድሬስ እናደርጋለን ያለ ኃይል አለ። ዛሬም ድረስ አለ እሱ ኃይል። አንድም ቀን በአደባባይ ይህንን ኃይል ለማነወር ሞክሬ አላውቅም። መብቱ ነው። አማራ በጣም ትልቅ ህዝብ ነው።
ብንችልና ቢሆንልን ይሳካልን ኖሮ እንደ አማራ ቆመን እጣ ፈንታችንን በጋራ ብናጸና በጋራ በኢትዮጵያ ፖለቲካ አውድ ውስጥ እንደ አማራ እጣ ፈንታችንን በጋራ በራሳችን ፍቃድ ከሌሎች ኢትዮጵያውያን ጋር ሆነን የምንወስንበት እድል ቢኖር የጋራ አማራዊ አንድነታችን ቢሰራ ቤታችን ቢጸና መልካም ነበር። አይ እኛ በተናጠል ይህንን ልናሳካ የምንችልባቸው የራሳችን ፖለቲካ ያካሄዳለን የሚለው ልሂቅ በዛ መንገድ ሄዳለሁ አለ። መብቱ ነው፣ መንገዱን ጨርቅ ያርግለት። ግን እልቂቱ ለአማራ አልቆመም። ወልቃይት ላይ ተኩስ የለም ማለት አማራ ወለጋ ላይ እየታረደ አይደለም ማለት አይደለም። አማራ ሩሲ ላይ አይታደንም ማለት አይደለም። አማራ ሐረርጌ ላይ አይዛትበትም ማለት አይደለም። አማራ አዲስ አበባ ላይ ቤቱ አይፈርስበትም ማለት አይደለም። በየአካባቢው ተጋላጭነቱ ዛሬም ህጋዊ ዋስትና አላገኘም። ዛሬም ያኮረፉ የአካባቢ የቀበሌ የመንደር አለቃዎች ሁሉ በተነሱ ቁጥር ቀድመው የሚያፈናቅሉት በቀላሉ ምንም ዋጋ የማያስከፍል ተጠያቂነት የማያስከትለው አማራን ማፈናቀል። ይሄ ህዝብም ወገን አለው። እኛ ግድ ይለናል የዚህ አማራም ጉዳይ። አማራ በአካባቢ የሚወሰን በመንደር የሚታጠር ህዝብ አይደለም። ትልቅ ሐሳብ፣ ትልቅ ታሪክ፣ ሰፊ ምድር እና በበላ ኢትዮጵያ የሚኖር ትልቅ ህዝብ ነው። የሱ ጣፈንታ ነው በዚህ ትግል ውስጥ እንድንጸና የሚያደርግ የእያንዳንዱ ህዝባችን ጉዳይ ማለት ነው። ስለዚህ በሌላ አማራጭ እነዚህ ፖለቲካዊ ጥያቄዎች አድሬስ የሚደረጉበትን መንገድ እኛ ቀይሰናል ከተባለ ጥሩ ነው። ግን ሌላውንና የሌላውን የአማራ ትግልም ሪኮግናይዝ ማድረግ ተጋድሎውን እንቆና መስጠት በጣም ተገቢ ነው እሱ። ስለዚህ ኮምፕሌክስ ቢሆንም የአማራ ትግል ባለፉት 3 ዓመታት ያየነው ደግሞ ጠንካራው ውስንነቶች እንዳልኩት ከዚህ አንፃር የአማራን ህዝብ ጥቃትና ተጋላጭነቱን ከመረዳት ከመተንተንና እነዚህን ተጋላጭነቶች በመቀልበስ ሂደት ውስጥ ሊኖረን ከሚገባ አማራ የጋራ አቋም በአንድም በሌላም መንገድ ልዩነት ያዳበሩ ኃይሎች እንዳሉ ብንረዳም ግን ደግሞ በተለየ መንገድ ያለፉት 3 ዓመታት አማራው ከየትኛውም ዘመን በተለየ መልኩ በጋራ ስለ አማራ ዋጋ የከፈለበት ዘመን ነው። ከጫፍ እስከ ጫፍ ከሰሜን ተራሮች እስከ ምዕራብ አማራው በሁሉም አካባቢ በሁሉም አቅጣጫ በጋራ ዋጋ የከፈለበት እጅግ የተለየ ታሪክ አውድ ነው እና አብይ አህመድ አውቀውትም ይሁን ሳያውቁት አማራን ባደረሱበት ኮሌክቲቭ ፓኒሽመንት ወጥነት ባለው ጦርነት በሁሉም አካባቢ ባለው አማራ ላይ ያስቸኳይ ጊዜ አዋጅ አውጀው ህዝባችን ላይ ያደረሱት ጥቃት በከተማም በአርሶ አደሩም ቀይ በሁሉም ቦታ ላይ አለን የሚሉትን ምድር ያዘመን የሰጣቸውን ቴክኖሎጂ ሁሉ ተጠቅመው ባይዘወይ እና አብይ አህመድ አማራና ከአማራ ጋር ሲዋጉ የገጠማቸው ትልቁ ፈተና የቴክኖሎጂ ውስንነት ነው። and they would have wiped us out ቴክኖሎጂ ቢኖራቸው ሙሉ ለሙሉ ህዝባችንን ሊያጠፉት የሚችሉበት ሁኔታ ይፈጠር ነበር። ምክንያቱም አለን የሚሉ ዘመን ሰጠን የሚሉትን ቴክኖሎጂ ሁሉ ወደ ጦር ግንባር አሰልፈው እንደውም አንዳንዴ ይዘታሉ ኒውክሌር ሁላ ልንገነባ ነው ይላሉ። እናውቀዋለን ያው አቅሙን ኒውክሌርን እናውቀዋለን ማለት ነው። ለምን እንደሚገነባም እናውቃለን። ግን ሌሎች በሚገነቡላቸው እና ከሌሎች በሚዋሳቸው ቴክኖሎጂዎች ጎረቤቶቻቸውና ማህበረሰባቸው ላይ የራሳቸው ኢትዮጵያ ወገናቸው ላይ ይዘታሉ። እኔው ለማንኛውም እንደዚህ አይነት የጎራ መደበላለቆች ቢኖሩም አማራ ወጥነት ያለው ትግል ከማድረግ አልቦዘንም። ከባድ ዋጋ ከፍሏል፣ እየከፈለ ይገኛል። በሁሉም አቅጣጫዎች በእያንዳንዱ ቀበሌ ወታደራዊ አቅሞችን ፈጥሮ በየአካባቢው መጠነ ሰፊ ተጋድሎ እያደረገ ይገኛል። እና አብይ አህመድ የማያሸንፉት ዋር ኦፍ አትሪሽን ውስጥ እንዲገቡ አደረጋቸው። አማራው በቀላሉ ኦፕሬሽን ሰርተን እንመለሳለን ያሉት ሰዎች አማራ ውስጥ ቀሩ እና እንደ ኦሮምኛ አባባል አለ ሄቤሌ ጩልቴ ሎም ቡሌ ቃሪቴ ይባላል። ገቡ ጠፉ ነው። እዛ የገባ
እና የሆነ ከብት ተሰርቆ ወደ ሆነ አካባቢ ከሄደ ያ ከብት እዛ ቦታ ደረሰ ማለት አለቀለት ማለት ነው። አማራ ክልል ገቡ እና አብይ አህመድ መውጫ መንገዱ ጠፋ። ቢኮዝ ዛሬ አብይ አህመድ ከ3 ዓመት በኋላ ሄዶ ጎጃም ላይ ተናገረው ምን እንደገጠሙ። ከ3 ዓመት በኋላ መጥቶ ጎጃም ላይ ቆሞ አብይ አህመድ እንዲናዘዝ ተገደደ። ጦርነት የአባቶቻችሁ ነው፣ ውጊያውን ትችሉታላችሁ እንዲል ተገደደ። 3 ዓመት ሞከረው። ኤንድ ታሪክ አያውቅም። ሲገባ ምን አይነት ምድር ላይ እንደገባ አያውቅም። በህብረተሰቡ ላይ ይደርስ የነበረውን ጥፋትና ጥቃት፣ መዋቅራዊ ጥቃት፣ የማያቋርጥ አማራ ላይ ይደርስ የነበረውን ውድመት ኖርማላይዝ አድርጎታል። አብይ አህመድ ያበሳጨው እንዴት አማራ ሬዚስት ያደርገናል? እኛ አማራ ላይ መዋጋት ስንፈልግ አማራው እሺ ብሎ መንበርከክ ነው እንጂ ያለበት እንዴት ራሱን ይከላከላል? ቀየው ድረስ ሄዶ ነው የተዋጉት። ምን ይሰራል የአብይ አህመድ ጦር ጎንደር ላይ? ምን ይሰራል የአብይ አህመድ ጦር ደጋዳሞት ላይ? ምን ይሰራል የአብይ አህመድ ጦር መንዝ ሞላሌ ላይ? ምን ይሰራል? ምን ይሰራል ምስራቅ አማራ ላይ? ዛሬ ከጋሸና አንስታችሁ እስከ ላሊበላ ድረስ ዛሬ ከፍተኛ ጥቃት ሲደርስበት ነው ያለው የሱ ሰራዊት። ምን ይሰራል? በእያንዳንዱ የአማራ ቀበሌ ውስጥ የአብይ አህመድ ጦር ምን ይሰራል? አማራን ለማውደም ተልኮ ይዞ ካልገባ በስተቀር ከእያንዳንዱ የአማራ ቀበሌ የመጣ ስጋት አለ ወይ? አዲስ አበባ ላይ አልነበረም። ወደ አብይ አህመድ ንግግር ከመግባቴ በፊት ዛሬ ጎጃም ላይ ስለነበረው ወደ እንትኑን ላንሳው። የአማራ ፖለቲካ በእርግጠኝነት የምነግራችሁ ነገር ይሄንን ፊክስ እናደርጋለን። የአማራ ፖለቲካ ልዩነቶችን ፊክስ እናደርጋቸዋለን። ሁሌም የሚያጋጥሙ ናቸው። ከብሔርተኝነት ብዙ ጊዜ በተለይ ደግሞ አንድን ማህበረሰብ በማደራጀት ሂደት ውስጥ የሚያጋጥሙ ፈተናዎች ውስጥ አንዱ አድርጌ ወስደዋለሁ። በርካታ የልሂቃን ፍላጎቶች ስላሉ በጣም ሰፊ ነው የአማራ የልሂቅ ቤዙም ሰፊ ስለሆነ ሌላው ይሄ ለአማራ ብሔርተኝነት ኢንግሪዲየንት የሆነው የህብረተሰቡን የእርስ በርስ ትስስር፣ የልሂቃኑን የእርስ በርስ ትውውቅ አንድነቱን ለማጠናከር የሰራናቸው ስራዎች በነበራቸው ውስንነቶች እርስ በርስ እንዲተማመን፣ እርስ በርስ እንዲተዋወቅ፣ ከአካባቢ በላይ እንዲያስብ፣ ከመጣበት ቀጠና በላይ እንዲያስብ፣ የሀገሪቱን ፖለቲካ እንዲያይ፣ የቀጠናውን ፖለቲካ እንዲመለከት፣ የህዝቡን ዕጣ ፈንታ በታሪክ ውስጥ ሆኖ እንዲመለከት ያንን ሶሲዮሎጂካል ፍሬሚንግ መቀየር ነበረብን። ያልሰራናቸው ስራዎች ውስንነቶቹ እንዲፈጠሩ አድርገዋል ብዬ ነው የማምነው እና ብዙ አንበሳጭባቸው። በጣም ብዙ አንዳንዴ እንደዚህ አይነት ልዩነቶች ሲያጋጥሙ ኦኬ እንትን በሏቸው። ዋናው ትግላችሁ ላይ ፎከሳችሁን ሚስ አታድርጉ ነው። ትኩረታችን መሆን ያለበት አብይ አህመድ በአማራ ህዝብ ላይ ደቀነውን አደጋ ተገንዝቦ ለዛ የሚደረገውን ትግል ታሳቢ ያደረገ መጠነ ሰፊ አቅም መገንባት ላይ ነው። የገባቸው አማራዎች በዚህ በአማራው አቅም ላይ የሚተማመኑ ኃይሎች፣ በራሳቸው አቅም ላይ እምነት ያላቸው ኃይሎች አይ እኛ ሁሉ ጊዜ ተመጽዋጭ አይደለንም፣ እኛ ራሳችን በኢትዮጵያ ፖለቲካ ላይ የራሳችን ሰይ ያለን፣ በኢትዮጵያ ውስጥ የራሳችን አቅም የራሳችን የመወሰን አቅም የምናሳድግም እንደ አማራ የራሳችን ቦታ ያለን ስፍራ ያለን የአማራን ህዝብ ጣፈንታ በተመለከተ የማንንም ፍቃድ አንጠይቅም። ህጉንም ቢሆን እናንተ ናችሁ የጻፋችሁት፣ እኛ አልጻፍነው። እናንተ በጻፋችሁት ህግ ላለፉት 30 40 50 ዓመታት ህዝባችን የተዳኘበት ፕሮጀክት አማራውን ምን እንዳደረገው እናውቃለን። ስለዚህ በእናንተ ህጎችም አንተዳደርም። ኢትዮጵያ ለእውነተኛ ለውጥ የምትዘጋጀው እኛም እናንተም በጋራ በምንጽፈው ህግ ነው። በዛ ስርዓት ነው የምንመራው። እኛ በሌለንበት ማህበር እና በማህበሩ ህግ አንተዳደርም። ስለዚህ ያ ማህበር እኛንም ሪኮግናይዝ እንዲያደርግ ህግጋቶቹን እኛን በሚመስል መንገድ እንዲያስተካክልና እንዲያርቅ የሚደረግ ትግል መሆኑን ተገንዝበው በራሱ በአማራው አቅም ላይ እምነት አሳድረው ከመጡ ሁሉም የአማራ ኃይሎች ሰየው የኢትዮጵያ ጣፈንታም ከዛ የተለየ አይደለም። አዘይንዶ ዘዴ የአማራው አቅም አሁን አንዳንዶቹ ለዛ ነው አሁን በኋላ ያብይን ጉዳይ ሳነሳው በደንብ አነሳዋለሁ፣ ሄድበታለሁ። ይሄን ጉዳይ በተመለከተ በተለይ